ደስ ሲል እንዴ ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። ማለቴ ያልተጎዳሽም መሰለኝ። የገጨሁት ልጅ ግን የት ሄደ? ትራፊክ ሊጠራ ነው መሰለኝ። በጣም ጎድቻለሁ ማለት ነው። ሃይ 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 ሃይ። እንኳን ደህና መጣሽ። ስምሽ ማን ነው? ስሜ መቼም ስም አለሻ? ሜርኩሪ ነው መሰለኝ። የማ ደግሞ መደናበር ያምርብሻል። የአባት ስም? የአባት ስም እንዴ ምን ያደርግላችኋል? የቅድሙ ልጅ የምሩን ከሰሰኝ። እንደዛ ሳይሆን እንደዛ ካልሆነ የአባቴን ስም ለምን ጠይቃችሁኝ ታዲያ? ልትመዘገብ አይደል እንዴ መጣሽው? ነው እንዴ? አይደለም እኮ። እና ምን ልትሰሪ መጣሽ? እሱን ለምን ነግራችኋለሁ? ደስታ ያለሽ። ታዲያ ማስተማሩ መቼ ሊጀምር? ነገ መጀመር ትችላለህ። እዚህ ልታስተምር? አዎ። ሀብታሙ ካሌብ ነው ስሜ። የአባቴ ስም ሀብታሙ ነው። መዝግበኝ። ስልጠናው የ3 ሳምንት ነው። ይቅርታ ግን ምንድነው የምታሰለጥኑት? ምን እንደምናሰጥ ሳታቂ ነው እዚህ ድረስ የመጣሽው መሰለኝ። የሜካፕ ስልጠና ነው። ስልጠናውንም ኢንተርናሽናል ሰርቲፊኬት ባላቸው ብቁ አሰልጣኞች እንሰጣለን። ኢንተርናሽናል ሰርቲፊኬት አለ ማለት ነው? ባይኖረኝ ሊንዳ ቢዩቲ አካዳሚ ታገኘኝ ነበር። በዛ ላይ ዓለም ላይ አሉ በሚባሉ ኦሪጂናል ፕሮዳክቶች ማስተማራችን ልዩ ያደርገናል። በቃ መዝግበኝ። ነገውኑ መተሽ መጀመር ትችያለሽ። የት ነው ግን ማገኘው?